ኑሮ በጣም ምቹ የሆነችው ከተማ ሰሚት ማታ የሚወራው ወሬ ምንድነው? ባልሽ ሰሚት ነኝ ካለ ስልኩ ዝግና ተኝ። ሰሚት ምንድነው? ሰሚት ቀን ሰላማዊና ምቹ የሆነችው ከተማ ማታ ከ5 ሰዓት በኋላ እንደዚህ የተቀየረች ምን የተለየ ነገር ስላላት ነው? አይነት ሞራል ቢኖራችሁ ነው አንዱ ገብቶ እስኪወጣ ጠብቀ ሁለተኛው ገብተ ከትግራይና ከትግራይ ሴቶች ጋር የሚያገናኘውስ ነገር ምንድነው? ከትግራይ አካባቢ በጦርነቱ ምክንያት ተፈናቅሎ የመጡ ሰዎች ናቸው። ይህ የሰሚት ጉዳይ ሰሞኑ እጅግ መነጋገሪያ ሆኖ ሚዲያውን ያጥለቀለቀው ጉዳይ ሆኖ አልፏል። ለዚህ መልስ ሊሆናችሁ ዘንድ ይሄን ቪዲዮ ይዤላችሁ መጥቻለሁ። በተጨማሪም እጅግ በጣም አዝናኝ የሚሆኑ የተለያዩ ቪዲዮችን እስከ መጨረሻ ከኔ ጋር ከቆያችሁ ታገኛላችሁ። ጆካ ሪአክስ ላይክ ማድረጋችሁ እንዳትረሱ። በተጨማሪም ደግሞ የወንድ ልጅ የዘር ፍሬ ላይ ቆላና ድግምት እየተሰራ እንደሆነ ሰሞኑ መነጋገሪያ የሆነ ቪዲዮ አለ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። ወይ ነፍሴ ብትትልትል አይስ ባለሀብቶች ነው እኛን አይደለም። ወይ እዚህ ጋር የጦስኝ ሻይ አለ። በእናንተ ስም እስኪ አንድ ላይክ ላደረገ በእናንተ ስም አንድ ዘጣው ላይክ ይላል። ማን ነው ሰብስክራይብ ይላል። ያመርጣው ይጣፍጣል። አንድ እቺን ቪዲዮ አዳምጣችሁ ይመለስ። ሶሳሌ ደውለሽ ባልሽ ሰሚት ነኝ ካለ ስልኩ ዝግና ተኝ። አይደለም እስከ 7 እስከ 8 ሰዓት መጣለው ካልሽ ደግሞ ማለት ነው ሻንጣውን በር ላይ አድርጊና ተኝ። ያምሬን ነው የምላችሁ። በቃ ሰሚት ላይ አመሸ፣ ሰሚት ላይ እንደዚህ ሆነ፣ ሰሚት ላይ እንደዚህ ሆነ ለምትሉ ሰዎች ግን እንግዲህ አድምጣችሁ ሰሚት ላይ ባላችሁ አርፍዶ ከመጣና የት ነው ሲባል ሰሚት ነኝ ካለ በቃ ጠቅልለሽ ተኝ። ወንደኛ ዳሪዎች የሚባሉት ነገር አንድ ልጅ እዛ ስርዓት አልባ ሆኖ ባይኖር ሴቶችም አይኖሩም ነውና ነው ጉዳዩ። ለምንድን ነው የወንዶች ስም የማይጠራው ለሚለው ደግሞ የልጅ የሚለውን አድምጠን ደግሞ እንመለስ። ሰሚት ወንድ አዳሪዎች ነው የምሰራላችሁ። አንድ ወንድ ገብቶ እስኪወጣ ጠብቆ የሰውን ገላ በገንዘብ ገዝቶ በደካማ ጎን ገብቶ በሰው በእህት ላይ በሴት ላይ በሰው ሴት ገላ ላይ የሚጫወት ቆሻሻ ስለሱ ነው የምሰራላችሁና ምን አይነት ሞራል ቢኖራችሁ ነው አንዱ ገብቶ እስኪወጣ ጠብቀ ሁለተኛው ገብተ ከእንደዚህ አይነት ሴት ጋር የምትተኛው? ምን አይነት ስነ ልቦና ነው ያላችሁ? አይቀፋችሁም? እንዴት የሰው ልጅ ገላ በገንዘብ ገዝታችሁ እንዴት አብራችሁ ትተኛላችሁ? እንደገና ደግሞ ከዚህ ባሻገር ከትግራይ ሴቶች ጋር ማገናኘቱ ከጦርነቱ ጋር እንዴት ሊገናኝ ቻለ? ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንድ ነገር እሺ ካላረግም ብዬ ሰሚት ነኝ ያለሁትና እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅሎ የመጡ ሰዎች ናቸውና በጦርነቱ ምክንያት ተፈናቅሎ የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይተው የሚኖሩ አሉ። እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ። ጣሪያ የነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ቶት ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ። ማለት ደልቷቸው አይደሉም እነዚህ ሰዎች። ሀገራቸው ያላችበት ሀገራቸው አይደለም፣ ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው። ሁላችንም የምናውቀው ነው። ጦርነት ይብቃ ያለን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬን ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ፣ እነሱን መተቸት፣ እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል። ባካችሁ አካባቢው ላይ የምትገኙ የሃይማኖት አባቶች፣ እንደዚህ የመንግስት አካላቶች እነዚህን ሰዎች ደገፍ አድርጋችሁ መኖሪያና የምግብ የመጠለያ ነገር ብታመቻቹላችሁና ህይወታቸውን ብትታደጓቸው ብዬ ማስተላለፍ ፈልጋለሁ። ይህንን ቪዲዮ ደግሞ የቻላችሁትን ያክል ሼር ኮፒ ሊንክ አድርጉት ይዳረስላቸው። ሰሚት ላይ እየተፈጠረ ያለው ነገር ሁለት አይነት ገጽታ አለው። ሁለት አይነት እይታ አለ ያልኳችሁ። ሁለተኛው እይታ HIV ኤድስ እና ዝሙት የዝሙት ከተማ ሆናለች ነው የሚለው። በፊት እንግዲህ ያው ቺቺኒያ ቦሌ ምናምን ይባል ነበር አዲስ አበባ ላይ በጣም መጥፎ ስም ያላቸውና ይህ ስነ ምግባራዊ የሆነ ተግባሮች የሚፈጸሙበት አካባቢ ተብሎ ብዙ ጊዜ የሚጠሩት አካባቢ ቺቺኒያና ቦሌ ነበር። አሁን ላይ ግን አቅጣጫውን ወደ ሰሚት ቀይሯል። ሌላኛው ደግሞ ሰው ቀን ሲታይ በጣም ጸጥ ያለ ረጭ ያለ ነው። ማታ ላይ ደግሞ ሌላ ዓለም ቺቺኒያ ነው። እዛ ላይ ደግሞ የሚሰሩ ሴቶች አዳዲስ የመጡ ናቸው።
ተቸግረው የመጡ ናቸው። ይሄን ይመስላል ማለት ነው። ወደ ቀጣዩ እንሂድ። በመልካቸው ብቻ ሚሊዮነርና ቢሊዮነር መሆን የሚመኙና መኪናና መኖሪያ ቤት የሚመኙ ትውልድም ደግሞ እየተፈጠረ እንደሆነ እያየን ነው ሰሞኑ ያለ ነው። የሱ ደግሞ ማረጋገጫ አዳም ከመሐዝን ነገር መሃል ማለት ነው። እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ ገርዳሚ ማለት ለማጣጣም ሰዎች ባጭሩ ላስረዳችሁ። ገርዳሚ ማለት መኪና መላ ኖሯት በገንዘብ ኖሯት መልክ የሌላት ፉንጋ ሴት ማለት ነው። በፊት እንደው የሚባለው ገርዳሚ ማለት ሰራተኛ በቃ በጣም ጠንክሮ የሚሰራ ሰው ነው ገርዳሚ ተብሎ እየተጠራ ያለው ማለት ነው። እየተነቆረ ያለው በማን በመልከኞቹ መልከኛ ነን እንደሚሉ ሴቶች ገርዳሚ የሚሏቸው እነዚህ ሰርቶ የሚያድሩትን በላባቸው ጠብ አድርጎ የሚኖሩትን ሴቶች ነው ማለት ነው። እኔ ካሁን በኋላ መንገድ ላይ እየሄድኩኝ በጣም ቆንጅዬ ሴት አይቼ መኪና ከያዘች ሰርታ አላመጣችሁ ማለት ነው አላምንም። በቃ እንደውም ካሁን በኋላ አልስማማም። እኔ ቢዋይዲ መኪና ውስጥ ደቅ ብዬ ማርቼዲስ መኪና ውስጥ ደቅ ብዬ አይታችሁኝ ገርዳሚ ልትሉኝ ኧረ በሉኝ በሞት ይበሉ። ሴቶች ከወንዶች አፍ ሊሰሙት የማይገቡ 5 ነጥቦች ብለው አስኪዳል እንስማት። አንደኛ አላቅ ምንድነው ማታውቀው? ሁሉ ነገር ማወቅ አለበት። ምንም ማታውቀው ነገር መኖር የለበትም እዚህ ምድር ላይ። ከፈለክ ጉግል አድርገህ ከፈለክ ጠይቀህ we don't care ከየትም ብለህ እኛ ለምን ጠይቀው ጥያቄ መልስ ሊኖር ይገባል። ምንም ማታውቀው ነገር መኖር የለበትም። ሁለተኛ ላስብበት። ምንም የምታስብበት ምንም የምታስበው ነገር የለም። እኔ አስብልሃለሁ። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ፣ ሁሉ ነገር ላይ እሺ ነው መስማት የምፈልገው። በቃ ላስብበት። አክቹሊ ወንድ ልጅ ላስብበት አይልም፣ ሴቶች ነው የሚሉት። አልገባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። የምትውጠው ነገር የለም። ምግብ ዋጥ፣ ምግብ በደንብ ዋጥ። ከተናደድ ጉልበቱን ማሳየት አለበት። ምንም ወደ ኋላ ምናምን የሚባል ነገር የለም። እኛ ማየት ነው። ኧረ ቦክሰኛ ማመጣ ይሰን ለሆነልሽ ነው አበያ ፈራው እንዴ? ምንድነው የምትፈራው? እኔ ምን ልሰራ ነው? እኔ እፈራልሃለሁ። ምንም ፈርቻለሁ። ሁሉ ነገር ፊት ለፊት በቃ ምንም የምትፈራው ነገር መኖር የለበትም። መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገር ከኝ። አምስተኛ አምሮብኛል። የሰው ልጅ አይደለን እንዴ? የሰው ልጅ እኮ ነን። እኛም እኮ ሰው ነን። ከዝንጀሮ መለስ ካልክ ይበቃል። ምንድነው የሚያምርብህ? እኔ አምርልሃለሁ፣ እኔ ቆንጅልሃለሁ። እሺ አምሮብኛል ማለት አልችልም። ምን እያለች ነው? አልገባኝም። በጣም አበዛችሁ። አንድ ነገር አውቃለሁ። እሱም ደግሞ ሴት ልጅ የወር አበባ ሰዓት ላይ የሆነ ሰዓት ላይ ዝም ማለት እንዳለብን ሌላው በሙሉ አልሰማም። እቺ ልጅ በጤናዋ አይመስለኝም ይሁላ ብትናገረው። አንዳንድ የቦሌ ሴቶችም ደግሞ ሰክረን በጋርድና በጠምሻ በጎረምሳ ተይዘን እንጂ ወደ ቤት አንገባም የሚሉም መጥቷል። ሰክረሽ ታውቂያለሽ? ኦብቪስሊ ኤቭሪዴ በወጣ ቁጥር that's the whole point መጠጣው አይደል እንዴ? ይሳራ እንደ መስከር ማለት በስትክክል መስከር ነው። ብላክ ታሪክ ያለው ሰው ተሸክሞኝ ይዞ ይሄማ ልብስ ያስፈልጋል። አረ ሴቶች እየሞቀኝ ነው ወይ ወንዶች ጋር ነው የምወጣው እንዴ? እንደውም አውቀው ክለብ ብቻ ነው የምወጣው። ሰው ቦድቅም ወደ ይጋርዷል። ከጀርባው ሩም ይወሰዳል። ተኛለሁ፣ ስነሳ መልስ ይጠጣል። ግን አትፈሪም እንደዚህ አይነት ነገሮች? ብዙ ነገር ሊከሰት ይችላል ማለት ከሚል ቤትስ ግን ተሸክመው ነው የሚያስገቡሽ? አይ እዛ ቤት ሲደርስማ የፈጠነ ሰው ብራፕ አደርጋለሁ። ስክር ብላ ተዘረራ ምናምን ሰው አዝሏት ምናምን ቤቷ ድረስ ያደርሳታል። እዚች ምንም የሚያስኬድ ነገር የለውም። የሆነ መሬ ለቀቃላ መንገድ ይሰጥሻል። ብዙ ሴቶች እንደዚህ አራያ መሆን እንደዚህ መንገድ ወይ ቢቃላ ልጅ ወልዳችሁ ለቤት ሸክሸክም ትሆናላችሁ ወይ በሽተኛ ሆናችሁ ትቀራላችሁ። እንደዚህ ነፃነት ምናምን በሚል ሽፋን እንደዚህ ሙድ የሚያራምዱ ሴቶች ቢኬርፉል። እሺ እኔ አድርጋለሁ ብዬ አላስብም፣ ሞኝ ነኝ እያለች ዛሬ ልነግራችሁ የመጣሁት እኔ አድርጋለሁ ብዬ አላስብም። በጭንቅላት ወይስ ስናየው ሁሌ ህፃን ሆኜ የምቀር ነው የሚመስለኝ። ማለት ሱቅ ጅል ነኝ ቤትልሽ ጅል እና ጅልነት ደግሞ ኩል ነው ብዬ አስባለሁ። እንደዚህ በላላ ጅል ስትባል ያለቀስከው ልጅ ተናደድከው ልጅ ግን እንገናኛለን ካንተ ጋር ብዙ ምናወራረደው ጉዳይ አለ። ነገሮችን ማድረግ ቃም አለማሰብ በጣም ያጠቃኛል እና እኔ ደስ ይለኛል ይሄ ጸባይ እና የዋህነት ነው መሰለኝ አይገስ እና በቃ ጅልነት ከየዋህነት ጋር ይገናኛል ጋይስ። ወይ አንዳንድ ሴቶች ደግሞ መልክ ሰጥቷቸው ጭንቅላት ይነስቷቸዋል። በእውነት አላህዬ ግን ይጠበባል፣ ወላሂ ይጠበባል። አላህዬ እንዴ አንዳንድ ሴት መልክ ነስቷቸው እውቀት በለው እውቀት ጥግ ድረስ ወንድ ልጅ እንደዚህ አንበርክከው መግዛት የሚችሉ አንዳንድ ሴቶች ደግሞ እንደምታዩት ጅል ይቃው ድረስ ዝም ብላችሁ ቁጭ ብላችሁ እያያችሁ ነው።
ኧረ ይመጣው ላይክ ማድረጋችሁ እንዳትረሱ። አይ ተሰሰኛል አይንሽና ቸናናና ይመቸኛል ይዘ አይኗን ያላየሁት እኔ አረ ተበላን ወይኔ ሐቢቢ ካምቱ ወንጪ ተብሏል። ደግሞ ወንጪ ምን አለ እቺ ቆንጆዋ ልጅ የተገኘችው ወንጪ ነው እንዴ? ይሄ ከባድ ዘረራ ጋይስ። ወንዱ ላይ ሮጥ የለም እንዴ? ቀነኒሳ ኃይሌና አበበ ቢቂላን ያመነጨች ሀገር ነው። ወንጪ ይሮጣል። ታላቁ ሩጫ በኢትዮጵያ ወንጪ ነው በሉኛ ጋይስ። አረ ኤዲት ያስተላችኋል። መጨረሻው ዞታዬ ስቀርብላችሁ የዘር ፍሬ ምናምን የሚባለው ነገር ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ትክስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አጥበው ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሽ ያሉ ስለዚህ ራሳችሁን እንድትጠብቁ ባካችሁ ባገኛችሁት ቦታ መልከስከስ ምናምን አቁሙ። ራሳችሁን ሁኑ። ማግባት ይቻላችሁ አግቡ፣ ካልሆነ ደግሞ ጹሙ ይላል በሁሉም ሃይማኖት። ኢትዮጵያን እያናነጋገረች ያለች አንድ ቆንጅዬ የጸይም ቆንጆ ኮረዳ ተገኝታለች። እቺ ልጅ እንግዲህ ያው ሜካፕ አትጠቀም፣ እንደ ዘመኑ ሴቶች ፊልተር አትጠቀም። በቃ ይሆናል ፈጣሪ መርጦ ብቻ ይሆነ የሚያወጣው ሰው አይነት ሰው ናትና በጣም በርካታ ቲክቶከሮች ስለዚህ ልጅ ቪዲዮ እየሰሩ ነው የሚገኘው። ወላሂ አላህ ሲያነሳ ይገርማል። የዚህ ልጅ አነሳስም በጣም እያስገረመኝ ያለውና አሁንም ገና አልተለወጠችም፣ አልተቀየረችም። ትልልቅ ካምፓኒዎች ለማስታወቂያ ምናምን እየፈለጓት ነው የሚገኘው። በጣም ቆንጅዬ ናት። ቁንጅና የሚለካው በነገራችን ላይ በቅላት ብቻ እንዳይመስልሽ። በቅላት እየመሰላችሁ ይሄ ቆዳችሁን እየፈቀፈቃችሁ የምትኖሩ ሰዎች ያስተዛዘበናል። አጠቃላይ ስላወራናችሁ ጉዳዮች ጠቅላላችሁ ኮሜንት ላይ ጻፉልኝ። አንደኛ ስለ ሰሚት ጉዳይ የተሰማችሁን ነገር፣ ሁለተኛ ደግሞ ስለ ቆንጅዬዋ ልጅና ስለ ከተማ ቀበጥ ሴቶች የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ጆካ ሪአክት እንዴት አያችሁት? ይቀጥላል። ሰብስክራይብ ያላረጋችሁ እስካሁን ቆይታችሁ ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን በተጫኗት፣ ላይክ የሚለውን ደግሞ ግጩኝ። ይመቻችሁ። ጆካ ሪአክታችን ይቀጥላል። ያስኬዳል አያስኬድም የሚለውን ነገር ደግሞ ከስር ሀሳብ እንደ መንደርደሪያ እንዲሆነ ነው እንጂ እንደሚያስኬድ አውቄ ነው የገባሁት። ስለሚቻል ነው ጋይስ።